ሰራተኛዋ አደይ ክፍል 57 ተለቋል። በክፍሉም ላይ አጓጊ ክስተቶችም ተካተዋል። ክፍሉ ሲጀምር ዴቭ ቤዛን አንቋት እያለ ቤዛ ጥፋቱ ናውል ነው የተሳሳተ ነገር የነገረኝ ብላ ይቅርታ ስትጠይቅ ዴቭ ያንቺ መጫወቻ አይደለም ብሎ ተናዶ ይወጣል። ቤዛ ለኤላም ተዋሸዋለች ናውል የተሳሳተ ነገር ነግሯት እንደነበረ። በሌላኛው እይታ ደግሞ ናውል እና ኤላ ቤት ከሊሊ ጋር ያወራል። ናውል ኤላ ሳይመጣ እንዲወጣ ስትነግረው ናውል እኔ አንቺን ፈልጌ ነው የመጣሁት ይላታል። ሊሊ ትናደዳለች። ከዚያም አደይ ሰው ቤት እንደገባችም ትነግረዋለች። ከዚያም ናውል ኤላ ከሊዱ ጋር ምን አይነት ግንኙነት አለው ብሎ ሲጠይቃትም ሊሊ ተናዳ ምንም አይነት ግንኙነት እንደሌላቸው ምናልባት ግን ሊዱ ልትፈልገው እንደምትችል ኤላ ግን በፍጹም እሷ ጋር ምንም አይነት ነገር እንደሌለው ትነግረዋለች። ከዚያም ሊሊ ሁለተኛ ባትመጣ ደስ ይለኛል ትለዋለች። ኤላ ሲከፋ ማየት አልፈልግም ስትልም ናውል ቀለል ብሎ አውርቷት ሊሊንም እንደ ቷይቷት እንደመጣና ነገር ግን ሰው ከሰው ይለያያል ካደይ ትለያለሽ ብሏትም ይወጣል። አደይ መንገድ ላይ ከሆነ ሰው እየተደበቀች በሚመስል መልኩ ትሮጣለች። ፌስታሏን ይዛለች። እነ ዴቭ ጋርም ሊዱ ዘፈን እየዘፈነች እያለም ዴቭ ዝም ያሰኛታል። ሊዱ ፍቅርና ቤዛን ማመን እንዲያቆም ስትነግረው ፍቅር ትገባና ስሜን እየጠራሽ ነበር ፍቅር ስትሰማው ልበል እያማሽኝ ነው አይደል ብላ ትናገራታለች። ሊዱ ደግ አደረኩኝ ትላትና አደይን እሷ እንዳስባረረቻትና በጣም ክፉ ሰው እንደሆነች ትናገራታለች። ፍቅር ሊዱን በዚህ ሰዓት ታንቃታለች። ዴቭ በጣም በቁጣ ያስለቅቃታል። ከዚያም በኋላ ዴቭ አይደለም እንዲማነቅ አጠገቧን መድረስና መሳደብ እንደማትችልም ፍቅርን ያስጠነቅቃታል። ዴቭ ፍቅርን ቢያንስ ጥፋትሽን መኝ ይላታል። ከዚያም ተነስቶ ወደ ውስጥ ይገባል። ፍቅር የሊዱን ጸጉር ይዛ ታሳምማታለች። በዚህ ሰዓት ኤላ መጥቶ ምን እያደረግሽ ነው ፍቅር ብሎ ያስቆማታል። ኤላን ትናገረዋለች። ሊሊ ፍቅረኛው ሊዱ ደግሞ ውሽማው እንደሆነችም አድርጋ ከዚያም ዝታበት ትወጣለች። ኤላ ምን እየሆነች ነው ይችልሽ እያለም ይናገራል። ሊዱ ኤላን አመሰግናለሁ ብላ ጉንጩን ትስመዋለች። ከዚያም ኤላ መሳሙ ይቅርብኝና ነይ ሸኝኝ ብሏት አብረው ይወጣሉ። ኪንጎና ዳይመንድ ቁጭ ብለው እያለ አደይ እየሮጠች ትመጣለች። ከዚያም ስራ ስትፈልግ አባቷን አይታ እየሮጠች እንደመጣችም ትነግራቸውና አባቷ ሳይደርስባት መሄድ እንዳለባት ተናግራም ትሄዳለች። ኪንጎ ምናልባት ላንቺ ቤት እንከራይ ወይስ ደግሞ አብረሽን ትኖሪያለሽ እያለ የተለያዩ ሐሳቦችን ቢያመጣም ግን ደግሞ ሁሉም ሐሳብ የማይሆን ነበር። ምን ቦጣችሁ ለኔ ስትሉ ተሰቃያላችሁ ብላ ከአባቷ ማምለጥ እንዳለባት ተናግራ አደይ ትታቸው ትሄዳለች። በሌላኛው እይታ ደግሞ ሊሊ ናውልን ይቅርታ ትጠይቀዋለች። ናውል ኖርማል ጓደኛ ብቻ እንዲሆኑ ይጠይቃታል። አንቺ ግን ሌላ ነገር እያሰብሽ ነው ይላታል። ከዚያም ሊሊ ሁሉም ነገሯ ጓደኛዋም ፍቅረኛዋም ሚስጥሯን የምትነግረው ኤላ ብቻ እንደሆነ ትነግረዋለች። ከዚያም ናውል በቃ እንደ ኤላ ልሁን አይኔን ልጨፍን እጅሽን አምጪ ብሎ እጆቿን አይኖቹ ላይ ያደርጋል። ታዲያ በዚህ ሰዓት ድንገት ሊዱና ኤላ ይገባሉ። ኤላ ናውልን ገፍትሮት ይጥለዋል። ናውል እኛም ማፍቅረን እናውቃለን ለምንድነው እንደዚህ የምትሆነው ይለዋል። ልጅቷ ጓደኛ አይኖራት እንደም እያለ ይናገራል። ሊሊ ናውልን ዝም በል ትለዋለች። ከዚያም ለኤላ ናውል የመጣው አደይን ፈልጎ እንደሆነ ስትነግረው ኤላ በጣም በንዴት ሆኖ ይሄ የኔና የሊሊ ቤት ነው የአደይ ቤት አይደለም ይላል። ከዚያም ናውል ሊሊን ከቤት ታስወጣዋለች። ሊዱ ወደ ሊሊ ዞራ ኤላን ስተውልሽ ወደ ናውል መጣሽ ብላ ናውል አጠገብ እንዳትደርስ ታስጠነቅቃታለች። ኤላ ሊዱን ያስወጣታል። ናውል ሊዱ ጥላው ስትሄድ ይከተላታል። ሊዱ እንዳቆረፈች ብትነግረውም እሱ ያረሳሳታል። ከዚያም ያጽናናታል። ሊዱ እንደ ቅጣትም እንዲጋብዛትና ሁሌ እንዲደውልላት እንዲሁም ደግሞ ማታ ማታ አብረው ወክ እንዲያደርጉ ታዘዋለች። ናውልም ከብቸኝነት ትገላገኛለሽ ይላትና አቅፋት ይሄዳል። በሌላኛው እይታ ደግሞ ፍቅር ከባርኮት ጋር በስልክ ታወራለች። እኔ ምንም አላደረኩም ስትልም ባርኮት ሳያምናት ስልኩን ሲዘጋ ፍቅር በጣም ተናዳ ቤዛ ጋር ትሄድና ለባርኮት እሷ እንደነገረችው በመናገር ትጮህባታለች። ከዚያም ናውልና ሊዱ ምግብ ይበላሉ። ከዚያም ያወራሉ። ናውል የውስጥ ውበት ከአካላዊ ውበት እንደሚበልጥም ይናገራል። በዚህ ሰዓትም ሊዱ እሱም እንደ ዴቭ እንደሚያስብ ትናገራለች። በዚህ ሰዓት ዴቭ ይደውላል። ወደ ቤት ቶሎ እንድትመጣም ያዛታል። ተነስተውም ይወጣሉ። በሌላኛው እይታ ደግሞ ኤላና ሊሊ ይጨቃጨቃሉ። ሊሊ እንዴት አታምነኝም እያለችም ስታወራ አደይ በሩን አንኳኩታ ትገባለች። ከዚያም አባቷን እየሸሸችው እንደሆነ ትነግራቸዋለች። ሊሊ አይዞሽ እዚህ ትሆኛለሽ ምግብ ላቅርብልሽ ብላም ወደ ውስጥ ትገባለች። ኤላ አደይ ነገሮችን ፊት ለፊት እንድትጋፈጥ ይነግራታል። አደይ ግን እንደማይሆን ትነግረዋለች። በሌላኛው እይታ ደግሞ ኪንጎና ዳይመንድ ናውልን ከሊዱ ጋር ያዩትና ሴቶቹን ፈጃቸው ይባባላሉ። ከዚያም ናውል መጥቶ ሰላም ይላቸዋል። ከዚያም ስለ አደይ ያወራሉ። ኪንጎ አደይ ሚስቱ እንድትሆን እንደሚፈልግ ሲናገር ዳይመንድ አንድ ድስት የሌለ ሰውዬ እንዴት ነው ሚስት ብለህ የምታወራው ይለውና ከናውል ጋር ሲሳሳቁ ኪንጎ ተናዶ ድሮም እሱን ስታገኝ እንደዚህ ነው የሚያደርግ ብሎ ይሄዳል። ከዚያም ዳይመንድ የሚያዋጣኝ እሱ ነው ብሎ
ኪንጎን ተከትሎት ይሄዳል። በሌላኛው እይታ ደግሞ ሊዱ ዴቭ ክፍል ትገባለች። ከዚያም ዴቭ ለአደይ በተግባር ፍቅሩን ገልጾላት እንደማያውቅ ሲናገር ሊዱ ለአደይ ስትል ከኛ ጋር ተጣልታል፣ ብዙ ነገር አድርጋል እያለች ትነግረዋለች። ከዚያም ዴቭ አደይ ከሄደች በኋላ ምግብ የሚሰራ እንኳን የለም አይደል ሲላትም ሊዱ ድንገት አምልጧት እኔ ከናውል ጋር በልቻለሁ ትለዋለች። ዴቭ ተናዶ ሲናገራት ምክንያት ትደረድራለች። ከዚያም ናውል ጥሩ ሰው እንደሆነ ዴቭን ለማሳመን ስትሞክር ዴቭ በቃሽ ውጪ ይላትና አልጋው ላይ ጋደም ይላል። ፍቅር ሳሎን ቁጭ ብላ ያለ ቤዛ ትመጣለች። እዚህ ተጋድመሻል እንዴት ትላታለች። ከዚያም ምግብ ሰሪ ስትላትም ፍቅር ኪችን ገብተሽ ሰርተሽ መብላት ትችያለሽ ትላታለች። ቤዛ ለእናትሽ ደውለሽ ሰራተኛ ይቀጠር ስትልም ፍቅር ቤዛን ስራ ትፈልጊም ወይ ትላታለች። ከዚያ ቤዛ የምን ስራ ስትልም ሰራተኛ እንድትሆንም ስትጠይቃት ቤዛ በጣም ተናዳ ስትናገራት ሊዱ ከእንቅልፏ ተነስታ ትመጣለች። ከዚያም ማታ ምራት እንዳልበላሽ ተናግራ ምግብ ትጠይቃለች። በዚህ ሰዓት ፍቅር አንቺም ገብተሽ መስራት ትችያለሽ ትላታለች። ሊዱ ትቀመጣለች። ዴቭ ይመጣና ለምንድነው ተሰብስባችሁ ቁጭ ያላችሁት? ምግብ አትሰሩም? ቡና አይፈላም? አደይ ከሌለች ሁሉም ነገር በቃ ቀረ ማለት ነው እያለ ይናገራል። ፍቅር እኔ እሰራለሁ ዴቭዬ ብላም ትነሳለች። ቤዛ ቶሎ ስሪ ስትላትም ፍቅር አፈር ቢ ትላታለች። ይህን ጊዜ ቤዛ መርዝ ብትጨምርበት ስትል ዴቭ አለመብላት ትችያለሽ ብሏትም ይወጣል። ፍቅር ምግብ ለመስራት ትገባለች። ሊዱና ቤዛ ይጨቃጨቃሉ። ኤላ እና ሊሊ ስለ አደይ ያወራሉ። ሊሊ የአደይ አባት በጣም ከባድ ሰው እንደሆነ ትናገራለች። ቢሆንም ግን ኤላ አባቷን ማሳመን እንደሚችሉ ሐሳብ ያመጣል። ሊሊ ግን ነገሩ እንደማይሆን ትናገራለች። ናውል ከእናቱ ጋር በሐሳብ እያወራ እያለ ሊዱ ትመጣና ታጽናናዋለች። በሌላኛው እይታ ደግሞ ዴቭ ክፍል ፍቅር ምግብ ይዛለት ትገባና ከዚህ በኋላ እሷ እንደምትንከባከበው ስትናገር ዴቭ መጀመሪያ አደይ ያለች ለምን አደይን አልተንከባከብሽም ይላትና ያስወጣታል። ፍቅር እናቷ ጋር ደውላ ሌላ ሰራተኛ እንደሚያስፈልጋቸውና አደይ ከቤቱ ጠግባ እንደወጣች መመለስም እንደማትፈልግ ለእናቷ ትነግራታለች። እናቷም አደይን አገናኝ እያለቻት እያለ ስልኩ ይዘጋል። ከዚያም በሚቀጥለው እይታ እነ ኤላ ቤት አደይ ቤቱን እያጸዳች እያለ ኤላ አንድ ፋይል አምጥቶ አደይን ጥሩ ቦታ የሚታይ ቦታ ላይ አስቀምጪው ሲላት አደይ እሺ ኤላ ብላ ካለችው በኋላ ድንገት ሳታስበው ፋይሉ ላይ ውሃ ይደፋል። ኤላ በጣም ተናዶ በጣም አግሬሲቭ ሆኖ ይጮህባታል። አደይ ተደናግጣ ይቅርታ ኤላ ትለዋለች። ከዚያም ኤላ በጣም ተናዶ ስለነበረ በብዙ ይናገራታል። ከዚያም በኋላ ሊሊ ትመጣና ምንድነው የተፈጠረው ስትል የአባቱ ንብረት ያለበትን ፋይል እንዳበላሸችበት ይናገራል። ከዚያም አደይ በጣም ተደናግጣ ስለነበረ በቃ እኔ እወጣለሁኝ ብዙ መታገስም ይደክማል ብላ ልብሷን ይዛ ትወጣለች። ከዚያም ተወዳጁ ሰራተኛዋ አደይ ተከታታይ ድራማ ክፍል 57 ይጠናቀቃል። ቀጣይ ክፍልንም በቀጣይ ዘንላችሁ የምንመጣ ይሆናል። መልካም ቆይታ።